አረገ እንትኑ ብሩ ላይ ሲነጥለው ካፉ ላይ አስተናግዶ ነበረ መራራ ሰለሞን የሚለው ትክክል ነው። የማጥፋት የራሳችን ጥፋት ነው። አይ መስፈር ሰጣንጠው የራሱ ዶሮን ትደፍንና የምትፈልገው አንተ ትፈልገዋለህ መቀጠል በቃ ዲል ተቀየምን ይሄን ነው ምናስደስተው እንዴት ነገሮች እንገባለን ለዚህ ነው አሁን እኔ በንዴት የራሳችን በትክክለኛ ምን ይላል መሰል ቢዝነሱ
ሀሳቤን አልተቀበለኝም ይቀር አንተ ሌላ የሚመስል ሰው አለ በቃ እንደዛ ነው ስለዚህ ምን ሙያ ደግሞ አክሽን ላይ ደግሞ አክት ላይ ደግሞ ለከለ ለምን አጥር ምጥን ያለ ትልቅ ነገር ስታረግ ነው ረጅም ዘመን ይፈጅ አጥር ምጥን ከዛ በኋላ እንመነጠቃለን ዩቲዩብ እኮ ነው የሚያብለው ብዙ ሰው ዩቲዩብ ላይ የሚሰራው ፓርት 1 ፓርት 2 ፓርት 3 ያለ የሚለቀውና ኢዚ ደግሞ ፕሮሞት እንዴት እንደምታረጋ አሁን በጣም የቀለለ ጊዜ በጣም ጉግል አድ ዩቲዩብ አድ አለ ዩቲዩብ ላይ እንዴት ቶፕ ከሁሉም ዩቲዩቦች ላይ እንዴት ቶፕ እንዴት እመጣለሁ የሚለው አለ ፕላስ ደግሞ እንዴት አይነት ሼሪንግ ሲስተም ነው የምትጠቀመው ይኸውልህ ሰው ምን ይላል መሰለህ አቴንሽኑን እንዲሰጥ ወይም ደግሞ አንተ the next lesson ፓርት 1 ብለህ ከጀመርክ ፓርት 2 ይጠብቃል ፓርት 1 በደንብ አድርገህ ከሰጠኸው እና ብሎ ካስቀራው ፓርት 2 ለማግኘት ሰብስክራይብ ያደርጋል ትክክል ነው አሁን ይሄንን ነው አሁን እስካሁን እናወራ ነበር የመጀመሪያ ሰዓችን ገባው ትክክል ነው ያ ነው የመጀመሪያው እንደዚህ ካደረገ ሰብስክራይብ በሚቀጥለው እንዳያመልጥ ትለዋለህ ያደርጋል አሁን ይሄ ኤአይ ቴክኖሎጂ የምትጠቀም ከሆነ ኤዲቲንግ is very simple አሁን ካይታል አይደል ስክሪን እንትን ለምሳሌ እንትን ሰጥቷለህ ምንድነው ጽሁፍን ያዘጋጀው ጽሁፍ ሰጥቷል አይደል ወደ ቪዲዮ ኮንቨርት ያደርጋል ወደ ቪዲዮ አየሁን አዲስ ቴክኖሎጂ አይዶን ኤአይ እኔ አሁን እንትን ማን ነው አሉ የሚጠቀማቸው ኤአይ ቴክኖሎጂ አሁን ለኤዲቲንግ ለምናም አይታሰብ ችግር የለም አሁን እንትን ቴምፕሎች ዳይሬክተር ተቀመጣላል ቴምፕል የፈለከው አይነት ቴምፕል ትመርጣለህ ከከፈልክ ለዛ ለእንትኑ 100 ምናምን አካባቢ ከመርጣለህ የፈለከው ቴምፕል ትመርጣለህ ክላሲካል የፈለከውን ታስገባለህ ወይም ከነሱ ላይ ትገዛ ታስቀምጣለህ አላቸው ፍላጎት ብቻ ጊዜ መስጠት ያ ፍላጎት መነሳሳት ታልቆ መጀመር ከዛ ራስ ፍሎ ያደርጋል ደስ አድርጎ አሪፍ ነው አሪፍ ፕሮጀክት ነው በእውነት ከሞያ ጋር ኢንተርቴይንመንት እኮ ሰው ይፈልጋል ወጣ እዚህ አካባቢ እስከ ስፔሻሊ አሁን ነገር ሲምፕል ኢንተርቴይንመንት አሁን ለምሳሌ ይሄ እንትኖቹ እናቸው እነዚህ ኮቺንግ የሚሰጡ ሰዎች ዳይሬክተርስ ሞቲቬሽናል ትሬኒንግ ማይንድሴት ትሬኒንግ የሚሰጡ ሜንቶር ነው የሚባለው ሜንቶር እነሱ ነው ተነጋግረን በዙ አሪፍ አዳራሽ ውስጥ አርገ ፕሮግራም በወር 2 ሰዓት 3 ሰዓት ብታደር ብዙ ሰው እየከፈለ መግባት ጀመረ መደበሪያ የለውም ማሰው እዛው ሻይ ቡና ብታዘጋጅለት አባ አንተ ምንድነው መሰለ አንድ ቢዝነስ ካሰብክ ልንገርህ ሁሌ ስማርት ከሆነ ሰው ምን ያገኛል ብሎ የሚመጣበት መስጠት አለበት ምንድነው የሚያገኘው እነዚህ ሞቲቬሽን ስፒከሮች የሚያደርጉ ምንድነው ፋሚሊ ላይ የፋሚሊ ምክር ነው የሚሰጡ እንዴት አድርገህ መኖር እንደምትችል በምትፈልገው ቴማ ተሰጣቸውና በምትፈልገው ቴማ ትሬኒንግ ይሰጡላል ደን ምንድነው የምትፈልገው ሶሳይቲ መሰረት ከማለት የምትፈልገው ሶሳይቲ ከመሰረት የምትፈልገው ማርኬት ማስገባት አንተ ግን አሁን እኮ ብዙዎቻችን ጋር እንፈልጋለን የሆነ ነገር እንፈልጋለን ግን አንሰጥም መስጠት አለ ስንሰጥ ነው ተመልሶ ለኛ የሚመጣው ስለዚህ ያንን ነው ማድረግ ያለበት እንጂ ኔጌቲቭ ነገር ከጀመርክ አይሆንም ከፈራ ይኸውልህ በፈጣሪ በማንም ቢሆን ምንድነው
ይሆናል ብለህ ነው ይቻላል በቃ ይሆናል እርግጠኛ ነኝ 100% እኔ አሁን በእውነት ይሄን ነገር አየሁት ሰዎች እንደዛ ሲነግሩ ይሄ መጽሐፍ ላይ እናሳነብና እነዚህ ኮች የሚሰጡ ሰዎች ላይ አይቸው በእውነት እናቴ ተሞት ሲሆን አይቻልም ለካ ምንድነው ውስጥ አቃጥለው ብዙ ጊዜ ታቃጥለዋለህ ውስጥ ታፈለስለዋለህ ግን ይሆናል ባይገርም ሰላም ተጠራጥረህ ከጀመርከው ግን እንደማይሳካ 100% ታረጋለህ ያንን አረው